ዩኒቨርስ ምንድነው? በዩኒቨርስ ውስጥ ስንት ጋላክሲዎች ይገኛሉ? በአንድ ጋላክሲ ውስጥ ደግሞ ስንት ኮከቦች ይገኛሉ? እና ደግሞ እኛ ራሳችን በዚህ ትልቅ ጠፈር ውስጥ የት ነው የምንገኘው የሚለውን በዚህ ቪዲዮ እንመለከታለን። ሰላም፣ እንዴት ናችሁ? ይህ አዲሱ ቻናላችን የአብሼር ነው። እንደዚህ አይነት አዳዲስ የሆኑ ኮንተንቶች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እንሂድ። ወደ መጀመሪያው እንግዲህ ስንሄድ ምንድነው ዩኒቨርስ ምንድነው የሚለው ነው። ዩኒቨርስ ማለት እንግዲህ የሚታየውንም የማይታየውንም ሁሉንም ነገር አቅፎ የያዘ ማለት ነው። ለምሳሌ ኮከቦችን ሊሆን ይችላል፣ ፕላኔቶችን፣ የምታዩቸውን ጋላክሲዎች፣ ኤቭሪ ነገር የያዘ ማለት ነው። እኛን ራሱ ጨምሮ በዩኒቨርስ ውስጥ የምንገኝነን ማለት ነው። ሳይንሳዊ ጥናቱ እንደሚያመለክተው ከሆነ ዩኒቨርስ ከዛሬ 13.8 ቢሊዮን ዓመት በፊት ተፈጠረ። ሁለተኛው እንግዲህ ምንድነው ዩኒቨርስ እንዴት ተፈጠረ? ዩኒቨርስ እንግዲህ መፈጠሩን በምናስብበት ሰዓት ላይ ቢግ ባንግ ቲዮሪ እዚህ ጋር ይጀምራል ማለት ነው። ቢግ ባንግ ቲዮሪ ማለት ምን ማለት ነው? ለምሳሌ ሁሉም ነገር አንድ ቦታ ላይ ተሰብስቦ የነበረ ነገር ግን የሆነ ሰዓት ላይ በታላቅ ኃይል ይፈነዳና እነዚህ የምታዩቸው ዩኒቨርስ ላይ ያሉት በሙላ ኮከቦችን፣ ፕላኔቶችን ኤቭሪኛ ያለንባትን ዓለም ጨምሮ የተፈጠሩት ከዛ ጊዜ በፈነዳው ኃይል ከፈነዳ በኋላ ነው ተብሎ ይታመናል በቢግ ባንግ ቲዮሪ ማለት ነው። ሶ እንግዲህ እስካሁን ድረስ የተከማቸው ኃይል ከፈነዳበት ጊዜ አንስቶ እስካሁን ድረስ ዩኒቨርስ መስፋፋቱን ቀጥሏል። ለምሳሌ በቅርቡ በወጡት መረጃዎች መሰረት በየአመቱ ከ3 እስከ 5 ባሉ ኮከቦች ሁሌ በየአመቱ ይወለዳሉ ማለት ነው። ሶስተኛው እንግዲህ ምንድነው ዩኒቨርስ ወይም በዩኒቨርስ ውስጥ ስንት ጋላክሲዎች ይገኛሉ የሚለው ነው። እንግዲህ በዩኒቨርስ ውስጥ እስካሁን ድረስ ሳይንሳዊ ጥናቶች እንደሚያመለክቱት ወይም እስካሁን ድረስ የተገኙት ብቻ ከ200 ቢሊዮን በላይ ጋላክሲዎች እንዳሉ ይነገራል። ከዚህም በላይ ሊበልጡ ይችላሉ። ያው እንግዲህ አዳዲስ ጥናቶች ሲመጡ እሱ በየጊዜው እየታደሰ የሚመጣ ነገር ነው። እንግዲህ በእነዚህ አንድ ጋላክሲ ማለት ግን በቃ ራሱን የቻለ ዓለም እንደማለት ነው። ለምሳሌ እኛ የምንኖርበት ጋላክሲ ሚልክዌይ ጋላክሲ ይባላል። ከኛ ደግሞ አለፍ ብሎ ደግሞ ያሉን አንድሮሜዳ አለ፣ ሶምብሬሮ፣ ዊርልፑል የሚባሉና ደግሞ የተለያዩ ጋላክሲዎች አሏቸው። እነዚህ ጋላክሲዎች እንግዲህ ራሳቸውን የቻሉ ሌሎች ዓለሞች ናቸው። ምናልባት እንግዲህ የሰው ሌላ የሚኖርባቸውም ሊገኙ እንደሚችሉ ይነገርላቸዋል። አይታወቅም። ብቻ እስካሁን ድረስ ምንም የተገኘ ትክክለኛ ማስረጃ የለም። አራተኛው እንግዲህ ምንድነው በአንድ ጋላክሲ ውስጥ ስንት ኮከቦች ይገኛሉ ነው። ለምሳሌ ቅድም ብያቸዋለሁ በዩኒቨርስ ውስጥ ከ200 ቢሊዮን በላይ የሆኑ ጋላክሲዎች ይገኛሉ ብያቸዋለሁ። እንግዲህ አንዱ ጋላክሲ ከ100 እስከ 400 ቢሊዮን የሚጠጉ ኮከቦችን ይይዛል። አስቡት። ለምሳሌ እንዳልኳችሁ ዩኒቨርስ ላይ ስንት ጋላክሲዎች አሉ ማለት ነው? ከ200 ቢሊዮን በላይ ጋላክሲዎች አሉ። እያንዳንዳቸው ጋላክሲዎች ደግሞ ከ100 እስከ 400 ቢሊዮን የሚጠጉ ኮከቦችን ሊይዙ ይችላሉ ማለት ነው። which means ዩኒቨርስ ማለት በጣም ትልቅ ሰፊ የሆነ እንደሆነ በዚህ መረዳት እንችላለን ማለት ነው። በአምስተኛ ደረጃነት እንግዲህ ስለ ሶላር ሲስተም እናወራለን ማለት ነው። ሶላር ሲስተም እንግዲህ ምንድነው? መጀመሪያ ላይ ምን ብያችሁ ነበረ? ዩኒቨርስ ውስጥ ብቻ ከ200 ቢሊዮን በላይ የሆኑ የሚጠጉ ጋላክሲዎች እንዳሉ ነግሬያቸዋለሁ። እያንዳንዱ ጋላክሲዎች ላይ ደግሞ ከ100 እስከ 400 ቢሊዮን የሚጠጉ ኮከቦች እንዳሏቸው ነግሬያችሁ ነበር። እንግዲህ እያንዳንዶቹ ኮከቦች ደግሞ የራሳቸው የሆነ ሶላር ሲስተም አላቸው። ለምሳሌ የኛ ኮከብ ማና ፀሐይ ናት። በፀሐያችን ላይ የሚሽከረከሩት እንግዲህ 9 ፕላኔቶች አሉ። አሁን ላይ ፕሉቶ ስለተቀነሰች 8 ሆኗል። ያው 8ቱ ፕላኔቶች እያንዳንዱ ኮከቦች እንግዲህ ልክ እንደ ፀሐይ የራሳቸው የሆነ ፕላኔቶች ይኖሯቸዋል ማለት ነው። እንግዲህ እንደዚህ እየተባለ ሲታሰብ በጣም አታካች የሆኑ ፕላኔቶች ይገኛሉ ማለት ነው። እስካሁን ድረስ እንግዲህ ህይወት የተገኘባት የኛ ምድር አሁን እኛ ያለንባት ምድር ብቻ ናት። ከዩኒቨርስ ሰፊነት አንፃር ምናልባት ህይወት ያላቸው ነገሮች ሊገኙ እንደሚችሉ ሳይንቲስቶች ይጠረጥራሉ። ነገር ግን እስካሁን ድረስ ህይወት ያለባት መሬት ልክ እንደ ምድር አይነት እስካሁን ድረስ አልተገኘም። እንግዲህ እንደማጠቃለያ በዚህ ቪዲዮ ላይ እስካሁን ድረስ ያየነው ስለ ዩኒቨርስ ምንነት፣ ዩኒቨርስ ምን ማለት ነው እና በዩኒቨርስ ውስጥ ደግሞ ከ200 ቢሊዮን በላይ ጋላክሲዎች እንደሚገኙ እያንዳንዳቸው ጋላክሲዎች ደግሞ
100 ቢሊዮን በላይ ኮከቦች እንዳሏቸውና ምን ያክል ዩኒቨርስ ሰፊ መሆኗን ተመልክተናል። በሌላ ቪዲዮ እንገናኛለን። ሌላ ቪዲዮም ልክ እንደዚህ አይነት እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ መጻፍ ትችላላችሁ፣ አነበዋለሁኝ። ላይክ እንዳይረሳ። አመሰግናለሁ።